ተደበደበኛለች አሁን በቅርቡ ይሄው ፈንክታኛለች ስለዚህ ስለመደበደበ ነው ውጪ ያደርካለው ስለመደበደበኝ እንደገና የሰው መኪና ስፖርት ነው የሚይዘው ስፖርት ማለት በሳምንቱ ለሶስት ቀን እሰራለሁ ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁት ብር አላገኘሁም ቤት ውስጥ ይዤ አልገባም ቤት ውስጥ ራሱ ይዤ ስመጣ ወስታብኝ ከሰው ጋር ጣልታኛለች ብዙ ጊዜ ደግሞ ቁርጥ ወስታለች መንጀፍካ ትወስታለች እያንዳንዱ ነገር ስለምትወስድ ያን እንዳትወስድብኝ ብዬ ውጪ አድሬ ልጆቼ ግን የሚያስፈልጋቸው ነገር ይካለሁኝ በሰራሁበት ይመስክሩብኝ ልጆቼ አያረግም ይበሉ እስቲ ልጆቼ አያረግልንም ይበሉ እና እኔ ውጪ በማድረበት ሰዓት ግን የሚያስፈልጋቸው ነገሮች በትክክል ቤት ውስጥ ከዚህ በፊት ከዛሬ 3-4 ዓመት በፊት አስቤዛ ገብቶ ነበር የምንጠቀመው አሁን አስቤዛው ማስፈጨቱን ሰማይቻል ሳልቻልኩኝ አላስፈጭም ዳቦ ገዝቼ ነው እንጀራም ከሱቅ ተገዝቶ ነው ሲኖር እኔ ስሰራ የሚጠቀሙት አንዳንዴ ከልጆችም ለምኛሉ ታክሲ ሹፌሮች ምናምን በቃ እንደዚህ ምናምን የሚያቆኞች ያው ስለፈታው ወይም ችግር ላይ ስለሆንኩኝ ይሰጡኛል የሆነ ነገር ያ ካገኘኋቸው የሆነ ነገር የምሳብለው ሲሰጡኝ ይዤ መጣ በዛ ዳቦ ምናምን ይዤ እመጣለሁ በጣም ችግር ውስጥ ነው ያለሁት ይሄ ችግር የመጣው ቤቱም አሁን ክራይ በወር 7000 ብር እንከፍላለን ያም ክራይ ራሱ በስንት ነገር አንድ ካሉ ተበደለ ካንዱ እንትን ያልኩ በጣም ስለዚህ በእሷ ስለምደበደበኝ ውጭ አድራለሁ ውጭ ሳድር ከሌላ ሴት ጋር ያደርኩኝ ነው የሚመስላት እያልከኝ ነው አይደል እያልከኝ ያለኸው አይደለም እና ታዲያ ምንድን ነው እቤትም ባድር ከራሴ ልጆች እንኳን ልጆች እየሰሙ ከልጄ እንኳን ተጠርጥረኛለች ጥርጣሬዋ ከራሴ ልጅ ጋር ተጠርጥረኛለች 15 ዓመት ነው 14 ዓመት ከማመን ነው ከልጄ ጋር ተጠርጥረኛለች ከራሴ ልጅ እንኳን ከልጄ ለምሳሌ ልጄ ህይወትሽ እንዳያበላሽሽ ብዙ ውጪ ብዙዎች ህይወት አበላሽተዋል ማስረጃ ካላት እንድቀጣ ብያለሁ በግጥ በቃ እኔ ድቀጣ ማስረጃ በሌለው ነገር ዝም ብሎ ተጠራጥሮ ዝም ብሎ በሌላ ነገር ያወራች ከራሴ ልጅ ተጠርጥረኛለች ከራሴ ልጅ አይደለም ከእህቷ ጋር ተጠርጥረኛለች ምን ይሄን የማይባል ነገር እኔ አሁን አንድ ሰው በታክሲ አብረን ሄድን ከሷ ጋር ከዚህ በፊት ለምን እሷን ታያለ ፎቶ ቤት ገብቼ ፎቶ ድነሳ ባደ ልጆች ይሰሙ ነው የምትለው ለምን እሷን ታያለ ትላለች እንዴ ሰው እንዴት ማየት ተመመለከች ፎቶ ቤት ገብተን እንኳን አብረን እሷን አይታል ብላ ማንን ሰዝራብኛለች ማንን ፎቶ ሴት ዋው ሴቶችን እኮ ፎቶ የሚነሱት ነው ወይስ አረዛ የሚነሱትም ሴቶችም ታያለ በቃ ይሄ በጣም ኦቨር በቃ እኔ እንደዚህ ጥርጣሬ እኔ በሚዲያም ብዙ ታሪክ ይቀርባል እንደዚህ አርሰማው ስለዚህ ካሳሁን ያልከኝ ያለው በየትኛውም በአይነቱ ሁኔታ በየትም ቦታ የትኛውንም ሴት እንዳይ ሚስት አትፈቅድልኝም ካየውኝ ግን ሌላ ነገር ነው የሚመስላት ያልከኝ ያለው አዎ አሁን ቸርች እንኳን ቤተክርስቲያን ሲሄድ እዛ እንኳን አሁን እሷ በፊት ነበር አሁን ተወቹ እዛ ምትሄዱ ሴቶችን ለማየት የምትሄደው ልጆቼን ጄን ሜዳራ ልጆቼ ያሰጆች በመኪና ይሄዳለሁ ወሰ መኪናም በመሰራበት ሰዓት በመርታባ በባጃጅም በምን ይሄ ልጆቼ ሁሉም ይሄን ሜዳ ብቻ አይደለም ሴቶችን ማየት ሴቶች ፍለጋ ሴቶች የምታየው በቃ እዛ ሄደን እንኳን ለዛ ነው ሴቶች የምታየው ቸርች የምትሄደው በዛ እንኳን እንደምትለው በቃ የወጣ ነገር ይሄ አእምሮ ኖርማል አይነት አይመስለኝም የምታስበው ይሄ ለመመለስ ብዙ አድርጌያለሁ ብዙ መክረት አለው እኔ አልኳት ደቂቃ ሰው ለመጠበቅ ደቂቃ ሰው መጠበቅ አይቻልም ሰው ዛቤን ካልፈራ ሰው ለራሱ ብሎ መታመን አለበት እኔ አንቺ ነገታ እንደሚገባት እኔም 100% አንቺ ብዙ ቦታ ክፍለ ሀገር ብትሄጂ ቤተሰብ ጋር ብትጠየቂ እዚህ በዘመድ ጋር የሆነ አራስ ምረጋ ብትሄጂ ምን ብትሄጂ ማምንሽ አንድ ቀን ተጠራጥረሻለሁ ማልጠራጥረው እኮ ዛቤን ስለማውቀው ነው መንፈሳዊ እውቀት የለሽም መንፈሳዊ ላይ አስቀድሚ ስሚ መንፈሳዊ ነብቀምቀትሽን መንፈሳዊ ነገር ምን ይላል ዛቤር ቃል ምንድነው የሚለው ስለዚህ በሁሉ ቦታ የሚገኝ በሁሉ ቦታ አይኖቹም ያይ ዛቤርን እኔ ስለማቆ በቃ ያን በቃሉም በህይወቴም ስለተለማመድኩኝ አንቺን 100% አምንሻለሁ ማምንሽ ግን አንቺን አምኜ እንዳይመስልሽ እሺ ተቆጣጣሪ እሱ አለ ስለዚህ እመኝኝ ያልከኝ እኔ በዛ አንግል ለምን አንቺም እንደዚህ እኔ እንደዚህ ካሮክ አንቺ ይሄን ሁሉ ነገር ለምን ታመጫለሽ ይነሳስ በጣም ጥሩ ይሄ ማን አስተሳሰብ ነው ምንጩ ማን ጋር ነው ብዬ ይሄ ሰይጣናዊ ነው ብዬ ለመምከር የሞከርከኝ ነው በሰው ማስመከር ሰው መክሯት ሽማግሌ ገብቶ መክሯታል ሽማግሌ ብዙ ነገራት ወንድሞቿ መክሯት በቃ በኋላ ታልቃ ገብቶ ያቃል ሽማግሌ በጣም ረጅም ጊዜ በ30 ጊዜ ግን በአመቱ አንዴ ያልገቡበት አመት ያለ አይመስልኝም ከእህቷ ጋራ እና ከልጄ ጋራ ትጠረጥረኛለች ብላለችና ምንድነው ምክንያቱ ከልጄ ጋር ትጠረጥረኛለች ስትል ምንድነው ምክንያቱ
እኔ በአጠቃላይ ከማጠረጥረኝ ሰው የለም። በቃ ያው ተማሪ ይዤ በፊት አንድ ሰርቪስ እንደዚህ ሰራ በፊት ሰርቪስ ስሰራ ገቢና ተቀመጥቶሽ አለች ከሌሎቹ ትንሽ ከፍ ትላለች። እሷ ለምን ገቢና ታስገባታለህ ብላኝ በዛ ሌላ ነገር ተማሪው እንኳን እና አሁን እኮ ይሄን ከእህት አሁን ከኔ ልጅና ከእህቷ ብል ከነሱ ብቻ ቢሆን እኮ በቃ እኔ በቃ ይሄን በቃ ቀላል ነበር። ከምታገኘው ሰው ጋር ሁሉ ጋር ተጠረጥረኝ ሌሊት ላይ ምንድነው የተፈጠረው? አንድ ቀን ሌሊት ይዣቸዋለሁ አለችኝ። ከእህቴ ጋር አንድ ቀን ሌሊት ይዣቸዋለሁኝ ብላለችና የት ነው ያዘቻችሁ? እሱም እኔም ከእህቷ ጋር የዛሬ 10 ዓመት በፊት ምን ተፈጠረ? ሰርግ ነበርና እዛ አደርን ሁላችንም። እሺ እዛ ባደርንበት ሰርግ ቦታ ሳሎንና ቀጥሎ ሰርቪሶች አሉ። ትልቁ ቤትና ዋናው ቤትና